ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ዩቲዩብ እስኪ አሁን አብረን እንጀምር ነው። ቡና እየጠጣን ነው። እንጠጣ። ቡናችን ሳይባልማ ቡና እንጠጣ። ዩቲዩብ ለመጀመር እንደኔ ግራ የገባችሁ ሰዎች አብረን እስኪ ነው እንጀምር። አብረን እንተጋገዝ። የዛሬ ዓመት የት እንደምንደርስ አብረን እናያለን። ዋው ምርጥ ነው፣ ቆንጆ ነው። ይሄው እኔ ዩቲዩብ የከፈትኩት 2021 በፈረንጆቹ አቆጣጠር ነው። እስካሁን ድረስ ግን ቪዲዮ ቀርጬ መልቀቅ አቅቶኛል። ፍርሃት፣ የካሜራ ፍርሃት። አሁን ራሱ እንዴት እንደምፈራ ብታዩ። ወይኔ በጥፊ የሚባል ያለኝ ነው መሰለኝ። ጌታ ሆይ ፍርሃቴን አስለቅቅልኝ። ከጎን ያሉ ሁለት ልጆች አሉ፣ ይስቁብኛል ብታዩ። መጫወቻ ሆንኩኝ። እንዴ የተሳቀብን እንዴ ሙድ እየተያዘብን ነው። ዩቲዩብ እንሰራለን ብለን እዚህ ጋር የተቀመጥነው ጉድ ነው ዘንድሮ። በእናታችሁ ተውኝ። ከፈለጋችሁ ኑ ግቡ፣ ኑ አብረን እየሳቃችሁ እንስራ። የእውነት የምሬ ነው። አሁን ላይ ፍርሃታቸው እኔ ስቀረጽ እነሱ ይላሉ፣ ግን እኔ ኑ ስላቸው እሺ አይሉ። ወደፊት አንድ ቀን አስተዋውቃቸዋለሁ እሺ ካሉ በቆረጣም ቢሆን። በቃ ቡና እየጠጣሁ ነው የምለቅላችሁ። ለዛሬ ምንም ሀሳብ የለም። አሁን እኔ 16 ደቂቃ ቪዲዮ ምናምን መስራት ነው የፈለኩት፣ ግን አሁን ቡና እየጠጣሁኝ 16 ደቂቃ ቪዲዮ እንዴት ሊሆን ይችላል? እስኪ በእናታችሁ ኮሜንት አድርጉልኝ። ምን ልስራ? ግራ ገባኝ እኮ እኔ ምን ይሻለኛል? እዚህ ከጎኔ ሆነው ይስቁብኛል፣ አያበረታቱም። ራሱ ከጎናቸው ያለ ሰው እንድትተውት ነው የሚያደርጉት። እኔ ግን አተው እልህ ይዞኛል ዛሬ። መፋጠጥ ነው። ኧረ በገብርኤል ተውኝ፣ ተው በጌታ። ይሄ ቪዲዮ ለታሪክ ይቀመጥ ነው። መስሪያ አጣሁ በገዛ ቤቴ። ላወራ የመጣሁበትን ጭራሽ አስጠፍተው ወደ ሳቅ ከተውኛል። እንግዲህ እየሳኩ ማን እንደሚያየኝ አላውቅም። እንግዲህ እናንተ ውድ ቤተሰቦቼ እስኪ ሰብስክራይብ አድርጉኝ በእግዚአብሔር። ላይቭ ምናምን ድገባ 50 ሰው ሰብስክራይብ ቢያደርግሽ ላይቭ መግባት ትችያለሽ ብሎኛል ዩቲዩብ። ስለዚህ ላይቭ ቁጭ ብለን እንደዚህ ከጀርባ እየሳቁ ወይ ከፊት ለፊት አምጥቼ አስቃቸዋለሁ። መስራታችንም ይሁን መጠጣት እንኳን ቡና አችልም በሳቅ መንተክተክ ነው ስራቸው።
ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እስኪ 50 ሰው ሰብስክራይብ። ይሄ ቪዲዮ አሁን ስንት ሰው ያየዋል? እኔ እየፈራሁ ስንት አመት ሆኖኛል ዩቲዩብ ከከፈትኩኝ። እርግጠኛ ነኝ አሁን ይሄ ቪዲዮ 3 ሰው ራሱ ያየው። ሶስት ሰው ካየው ራሱ መስዋዕት ላይ ዋው በቃ ደስ ይለኛል። በጣም ደስ ይለኛል 3 ሰው ካየው። ግን 3 ሰው ያየው ደስ የሚለው ነገር እሱ ነው። ቢያንስ የካሜራ ፍርሃቴን እላቀቃለሁኝ። ራሴን ከካሜራ ፊት አድርጌ ቀርጻለሁ። ተመስገን። እሱ ይሻለኛል። አትይኝ እንዳትይኝ እንደው ባንዴ ካያችሁኝ ከዚህ እነሱ እየሳቁብኝ ነው። ከዛ ከውጭ ደግሞ እናንተ ከሳቃችሁብኝ በቃ እኔ ቀረው ማለት ነው። ዩቲዩብ ሳልወጣ ይሄው ቀረው። እድሜ ልኬን ቁጭ ብላለሁ። ግን ዩቲዩብ እሰራለሁ። ለምን ስቁብኝ? እኔን አታስቁኝ በእናታችሁ ነው። መሳቅ አይጠላም። ዋናው መሳቅ ነው። እስኪ ላይክ አድርጉኝ። እንዴት የጃጃለ ቪዲዮ መቼም ማንም ቀርጾ ለእናንተ ልቆላችሁ አይቀርም። አሁን እንደዚህ እንዳታዩት ያየ ሰው ራሱ በጣም ለኔ ባለውለታዬ ነው። ይሄን ቪዲዮ ጨርሶ ያየ ሰው ባለውለታዬ። ቻው ቻው፣ ባይ ባይ። ሰብስክራይብ አድርጉኝ። ይሄን ያህል 7 ደቂቃ ቆይቻለሁ። እውነት ለመናገር ብዙ የማወራው ነገር አለ፣ ግን እፈራለሁ። እየፈራሁ ስለሆነ እሺ፣ ተረዱኝ ውዶቼ፣ ተረዱኝ። አንድም ሰው የምታይ ብትሆኝ አንቺ ተረጂ። ያየሽኝ ያላያችሁኝ እንደሆነ ወደፊት ማየታችሁ ስለማይቀር የዛኔ ተረዱኝ። የመጀመሪያ ቪዲዮ ነው ለዩቲዩብ ግራ ቢገባኝ ምን እምለው ነገር አለ፣ ግን ካሜራው ሲቀርብ የለም ይጠፋል። የለም ከዚህ ውስጥ ወጥቶ ነው የሚጠፋው። ስለዚህ በዛ መንገድ ተረዱኝ። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉኝ። 50 ሰው እንኳን ሰብስክራይብ ታደርጉኝ። ይሄው ሊያስወሩኝ አልቻሉም። ከጀርባ ድምጽ እየገባ ነው። እኔን ኤዲት እንዴት እንደማደርግ ራሱ አላቅም። ኤዲት እንዴት እንደሚደረግ አላቅም። አስተምሩኝ እስኪ እናንተ። ቻው ባይ ባይ። አመሰግናለሁ።